ስሜ ዳኘ ገብረ ይባላል። የመጣሁት ከደቡብ ኢትዮጵያ ከአሪ ዞን ጂንካ ከተማ። ኢሬቻን በሚገርም ሁኔታ ሁሌ በመስኮት ነበር፣ በቴሌቪዥን መስኮት ነበር ማየው። አጋጣሚ ሆኖ ዘንድሮ ላይ ተጋብዤ ወደዚህ በመምጣቴ እጅግ ደስ ብሎኛል። ከጨለማ ከዝናባማ ወደ በጋ ወደ ሞቃቱ ስራ ወደሚሰራበት እንደ ልብ መንቀሳቀስ የሚቻልበት ቀን ላይ ስላደረሰ ፈጣሪውን የሚያመሰግንበት ነው። ፈጣሪውን ከማመስገን ባሻገር የህብረተሰቡ ወይም የብሔረሰቡ እሴት የሆነው ነገር አለ። ሰላም፣ ፍቅር፣ አንድነት፣ መረዳዳትና በጋራ ለመልማት የሚታሰብ ነገር አለ እና ይሄ የብሔረሰቡ ባህል በባህላዊ በዓልነት ከመከበር አልፎ ለአካባቢ ግንባታ፣ ልማት፣ አገር ለመገንባት በውስጡ ትልቅ እሴት አለው። ስሜ ማናለው ጥላሁን ይባላል። የመጣሁት ከደቡብ ኢትዮጵያ ክልል ከአሪ ዞን ከአሪ ማህበረሰብ። ከዚህ በፊት እንግዲህ ኢሬቻን ማውቀው በቴሌቪዥን መስኮት በማየት ነው ማውቀው። እንደዚሁ መጥቼ አላቅም። ዘንድሮ እስከዚህ ወደ 750 ኪሎ ሜትር ተጉዘን ይህንን በዓል ለመታደም ከአሪ ማህበረሰብ መጥተናል። ኢሬቻ ይከበር የነበረው በኦሮሞ ሕዝብ ብቻ ነበር። በዓሉን አብሮ በጋራ እንዲያከብር ፈጣሪውን ለዚህ ቀን ያደረሰውን ፈጣሪ በጋራ ማመስገን እንዲችል ጋብዞ መላው ኢትዮጵያ ብሔረሰቦች ተገኝተዋል ማለት ይቻላል። ስለዚህ የኢሬቻ በዓል አከባበር በአንድ አካባቢ ላይ ከመከበር የአንድ ብሔረሰብ በዓል ከመሆን ይልቅ የጋራ በዓል ወደ መሆን የሚሄድበትና የሌሎቹንም ብሔረሰቦች ባህላዊ በዓላትን እንደዚሁ ክብርና ቦታ ሰጥቶ በጋራ የምናከብረውን ያህል የኦሮሚያንም ኢሬቻ በጋራ ለማክበር እዚህ ቦታ ላይ ጨለማን ተጉዘን ነው እዚህ የደረስነው። እንደው በጣም ደስ የሚል ነው። በዓሉ ሲከበርም የራሳችን ዲሽታ ግና የሚባል በዓል አለ፣ የአሪ ማህበረሰብ ማለት ነው። ከዛ በዓል ጋር ሳስተያየው የሚያገናኛቸው ነገሮችም አሉ ውስጡ። ምክንያቱም በዚህ ኢሬቻ በዓል ውስጥ የተጣላ ቅሬታ ላይ ያለ ሰው ሳይታረቅ እንደማይሳተፍ ነው። በአሪ ማህበረሰብ ውስጥም እንደዚህ አይነት በዓሎች አሉ። ያው ዲሽታ ግና ተብሎ ይከበራል። ስለዚህ እዚህ ውስጥ ያየሁት ለኢትዮጵያ በጣም ትልቅ እሴት አለ ብዬ ነው የሚወስደው። እንደዚህ አይነት ሰላምን የሚሰብክ ፍቅርን የሚሰብክ ምስጋናን ከአመት አመት በሰላም አሸጋገረን ተብሎ የሚደረግ ትልቅ እሴት ነው። ይሄ በጣም ደስ የሚል ሊገነባ ልናሳድግ በጋራ ኢትዮጵያውያን አንድ ላይ ሆነን ልናሳድገው የሚገባ በዓል ነው ብዬ ወስዷለሁ። ኦሮሞ ኤድነቶ ኡሳ ኢሬቻ ግናቅ ሰጽንከን ላግሚየም ጃእሼ ጋዲቴ ወሙደከነ ላግሚየም ጃእሼ ጋዲቴ እንኳን ለኢሬቻ በዓል በሰላም አደረሳችሁ፣ የሰላም የፍቅር የአንድነት ይሁንላችሁ የሚል መልእክት ነው። ኢለቦንን ማዳክና ግናቅን ኢሬቻ ከን ኡሰ ወሙደ ጃእሸደ ወተረጅን ካን ኩኩራ ደቶ ታቦንስ ዘንደውተ ቦን ክለን ካን ከተከ ወም ከም ከወም ከኡሰ ጃእሸ ጋዶተ